ናቸው ደህና ናቸው። አሁን የምታዩት ቪዲዮ ፔጅ አንድ የምትመለከቱ ገጽ አንድ የምትመለከቱ ተመልካቾቻችን ብቻ የምፈልገው ብቻ እንትን ያለ ሰብስክራይብ እንዳታረጉ ቢታረጉዋ ነገር ግን እስቲ 10,000 በዚች አሁን 10,000 ላይክ እስቲ አስገቡ። በዚያ በእናታችሁ 10,000 ብቻ ሌላ አልፈልግም። 10,000 ብቻ 10,000 ደግሞ ሲተባዙ ደግሞ 20,000 ይሆናል። 20,000 ሲባዛ ደግሞ በቃ ካልኩሌተር እኔ ተምሬያለሁ። እስቲ አስገቡ 10,000 ብቻ በቃ እንደው 20,000 አስገቡ። እሺ ፍርድ ቤቱ ስርዓቱ ጀምሯልና በህልም አይቶ ደፈረው ጠራጠረው አርጨስ መታ ማታ። እሺ በህልም የተደፈረችው ሚናት መተሻል? አዎ መተቻለሁ። እሺ ምስካር ፈረንጁ መታ? አቤት መጥቻለሁ። መታ? እሺ እንዴት እንደደፈረው አሁን እስቲ ደርድረሽ ባልቤትሽ ሆኖ አንቺ ባል ነው አይደል? ባልቤትሽ ሆኖ እንዴት ደፈረ አንቺ? እኔና እሱ ከተለያየን ገዘመናት አልፎናል። አንድ ቤት እንኖር እንጂ ሲጀምርም ደግሞ አልፈልገውም ተለያይተናል፣ አልጋ ለይተናል። በርሜ ሲደፈኝ አይቻል። ስንት ዓመት እናንተ እስከሱ ጋር ተለያያችሁ? 4 ዓመት። 4 ዓመት ሙሉ እኮ አንድ ቤት ውስጥ የምትኖሩ? አንድ ቤት ውስጥ ነው። ታዲያ ለምን ቤት አልተለያያችሁ? እሱ ምንም ንብረት ስለሌለው የቤተሰቦቹ ውርስ አለ። የቤተሰቦቹ ውርስ እስከሚካፈል ድረስ ውርሱ ሲካፈል ድርሻዬን ወስጄ ነው። የቤተሰቡ ውርስ ልትካፈል? ያስላል። እሺ አሁን እሱ አንቺ አልጋ ምትል እሱ ምድር ምትል ነው? ሶፋ ላይ ነው። ሶፋ አልጋም ፍራሽ ነው? ሶፋ ፍራሽ ነው። እሺ አልጋ ፍራሽ ነው፣ ሶፋው ፍራሽ ነው። ይታኛል እሱ? አንቺ ትተኛለሽ? ስንት ሰዓት ላይ ደፈረሽ? ማታ ተኝቼ በቃ በእድሜ ለበቃ ሲያሰቃየኝ ሲደፍራኝ ነበር ያደረው። ስንት ሰዓት ላይ ደፈረው አንቺ? ማታ በቃ ሰው በሚተኛበት ሰዓት። አይተሻል ስትደፍር እሱ? አይተሻል? እርግጠኛ ነሽ? እሺ ኧረ እኔ ምንም የደፈርኩት ነገር የለም። ክብር በል አትበል። እዚህ ያበር ምን አትበል ነው አትበጠን። ተራስ ሰጥ ማን ነው ደፈርኩኝ? አንቺ ተራስ ሰጥ ትናገራለህ። አልደፈርኩም እኮ በልሜ ነው የደፈረኝ። በልሜ ህልሙ? እዚህ ያበር ያልደፈርኩም እኔ። እሺ አትበል። ይደፍሮኛል። እንዴት ይደፍረኛል? እኔ አትበሉ እንጂ ባለጌ ነህ። አክብሩ እስቲ ለቆማችሁበት ቦታ። ባለጌ አሳደገ ባለጌ ስዳደ ማን ነው? እኔን ባለጌ ስድ ነው አንቺ ነው ያለው። እኔ ማስገብ ያለው አንቺ ሙሉጭ ያርገሽ ማን ነሽ አንቺ? ስራት የለም እንደ እስቲ ስራት ያዝ። በቃ ብዙ ነገር ነው ያደረገኝ። በድሎኛል። ታይ ምን ነው እዚህ ያበር ታይ አጣሱ ፈርዳለሁ። ታው እኔ ምን ያረኩ ፍርድ ቤት? እሺ ዝም በል። እሺ ዝም ያልኩ እኮ ስንት ሰዓት ነው ደፈረሽ? እኔ ተኝቻለሁ። ሰዓቱን አላየሁም። ተኝታሽ ነበር? እሱ ሲደፍር አላየሁም። አረብ ነው እኔ አንቺ ቤት መጥቻለሁ እንደነ። አረ ታይ ምን ነው ታይ አትበል እንዴ አተ ስራት የለም እንደ እኔ እኮ አልፈጠንኩም። ፍርድ ቤት ነው ያለው። አባቴ አክብር። ሀቃለሁ ግን እጅ ወጣላል ባልሰራ ስራት የለም እናንተ። እሺ አላሽ እሱ ሲደፍር አላየሁም። ተኝቼ ነበር። እንደት ሲገለብጥም አላሽ አላየሁም። ተኝቼ ነበር። አንቺ ነው ወስጃለሁ። እኔ ነክቻለሁ። ታይ ግን ነው ደፍረከኛ። እሺ በለሰው እንደ እኔ ያወጣኝ እስቲ ተቀበል። አረኝ አቤት ሲደፈር ያታላተ በጣም ያዝ ከፍ ድፍረታ ነው የደፈረው። አስከፊ ድፍረታ ነው የደፈረው እና እንዴት ነው ሲደፈረው? እስቲ ንገር። አደፋፈሩ በጣም የሆነ ከፍተኛ የሆነ አደፋፈር ነው። እንትን መብረቅ እየፈጠነ አደፋፈር ነው። ድፍር ውጥት እኔ ደብር ያለው አንተ ያካል በዚህ ያበቃው ነገር ሰው ላይ አይፈጠርም። ታበናት እውነቱ የሆነ እስቲ ዝም በል። እኔ እዚህ ያበር ያልደፈርኩም እኮ ታበናት ነው ዳይነ ሶፍት ይዛል ሶፍት ይዘለ ያዞምባ እሺ እስቲ አዳምጥ መጀመሪያ አዳምጣለሁ። ግን ያልኩህ አትበጠንም ግን ያልኩህ
እኔ ከሷ ጋር ከተለያየ ታው ወዳለው ታው ወርጋት እሺ እንደት ነው ተፈረው እኔ ድፍረቱ በጣም ያይስ ካፊ ድፍረታ ነው እሺ አንድ ግሮ እዚህ ጣለ በእናትህ ይገሮጣለ እሺ እሺ እዚህ አንድ ደጋመና አንጋት ነው ያዘ እሱ እሺ የዘንዛት እሷ ማጫው አቅቶ ጽጥ ያለች ነው ልጅቷ አይ የዘንዛት ነው በቃ ድፍርስ ያረግ እኔም ከእንቅልፌ ተነስቶ አንተም ከእንቅልፍ ተነስተህ አዎ እኔ ባንድ ልኩኝ አንተ ምን ብለህ ነበር አይ ህልሙ ነው አንተ ብሉቱዝ ኮኔክት ያርገን ህልም ላይ እሺ እሷ የት ነው የምታውቀው አንተ እኔ ጎረቤት ነኝ ውስጥ ጎረቤት ጎረቤት ነኝ እሺ እኔ ፍርድ እፈልጋለሁ እኔ ፍርድ እፈልጋለሁ ወይ እኔ ፍርድ ቦታ ይቻላል እውነት ያወራል አዎ ፍርድ እፈልጋለሁ አይ ልጅቷን አጉልስ ያደርግ አይቻልም እኔ ለኮም አትበል እንዴት ነው የምናገረው ያለው ክብር ፍርድ ቤት እሺ አትበል እሺ እናንተ ተማጥቶ እንደ ጨረስኩም እንደምጣለው ግን የሱ ምን ፍርድ ይፈረዳልኝ ባከት ለቀሸች ሲዳብር የት ነበርሽ አንቺ በሰዓቱ አሁን ምትለቀሽ የት ነበር ጠይቂው ሳልፈልግ ሴት እኮ ነኝ እንዴ ሱሪያ ታረግ ነበር አንቺ ሱሪያ ታረግ ምላጭ ይዞ ነው ተውስ እሷ ዝብላ ውሸት ነው እኔ ሰባሳት እንቅልፉ ራሴ ተኝቻለሁ እሺ ታጥበል እሺ ይላሉ ግን ውሸት እሺ ታጥበል ታርዳለው ታው እሺ በቃ ይዛጥላሉ ዶክሶ እንዴት ክብር ዳኛ እነዚህ ድራማት ደረፈት እንትን ጉልበቱ ጋጥሞ ነው በጣም አጉል ድፍረታ ነው ተፈረው ገና ነሽ አንተ ነህ ደብር ያታል እሺ ሲደበር በሰዓቱ የት ነበር እኔ የራሴ አልጋ ላይ ሆነ የባቲ አልጋ ላይ ሆነ እሷ ብሉቱዝ እንትን ያየው ነበር ከሷጋ እንትን ነው ምንድነው እንትን ከፍተኛ የሆነ እንትን ማህበር ውስጥ ነው ያየሁት ነው እሷ ሌላ ይልም ያቆመ ነው የሷ ይልም ያየሁት እሺ አርጨሶ አላද እሺ በሰዓቱ እሷ ስትዳብር አንተ የት ነበርክ? እኔ የት ይመለኩበት እኮ ነው ያለው ሶፋ ልታይ ነው እኔ እሷ ጠቅላይ አልደርስም እኮ እሺ ሶፋ ልታይ ነው እኔ ራሴ በጋ አምላክ ያለሽው እናቴ ያለሽው ህግ ቦታ ነው ስለዚህ አብይ ምን አይነቱ ወራዳ እያስሽ ወርድሽ እኔ ወዳታ አይደለም አንተ አፍህን ዝጋ እንደኔ እዚህ ሀገር የነለከው እሺ ያላካ እጅግ ያምጠኝ የሚላለው እዛ ማለት እዛ ቆይ አትበሉ እንዳትነጠስ በእግዚአብሔር እንዳትነጠስ እንዳትነጠስ ታው እሺ ቀርጨሱ በሰዓቱ እሷ ስትደብር አንተ የት ነበርክ? እኔ አልደበርኩም እኮ በስነ ስርዓት ምን ጠይቅ ጥያቄ በስነ ስርዓት መልስ እመልሳለሁ ግን እኔ እሷ አልደበርኩም እኔ የተኛሁት የት መሰለኝ በልቤት የሶፋ ተኙ እሷ ጓዴ ያላውጋተኝ እና እንዴት ነው መጥፈር የምችለው እንዴት እንደዚህ ነገር ታደርጊያለሽ እኔ ባልሽ አይደለሁም እንዴ ባልሽ እና ባል አይደለህም እባክሽ ሰማንያ ራሳሽ እንዴ እሺ እሺ ስማ እሺ የዛቀ ህልም አይተህ እኔ አረ ለጥል ያልኩት ተንቻለሁ ህልም አላየ ምንም ያየው ነገር የለም በፍጹም ይሄው እግዚአብሔር ነው ያየው እኔ ምንም ያየው ነገር የለም እሺ እንደዚህ አንቺ ነን ቶክሽ ያለሽ ታይ እሺ ሴታይና ሶፋ ላይ ሴታይና የሶፋው ጨርቁ ትራስ ያርገ ነበር እኔ አለ ማገደብ ያለ እሱ የተኛ እኔ ሲጀመር እሷና ኮሚሽን እሺ ታጥበል እግዚአብሔር ያልነኮም እሱ አይነ እሷው አኮን ምትበል እኮ እንዳይፈረጥ ትበልቃለህ አፈልጋለሁ እውነቱ ተናገር እውነቱን እንዲወጣን ነበር እሺ ትራሱ አርገ ነበር እኔ ዝም ብዬ ተራስኩ ራሱ ሶፋ ትራስ ያለ ራሱ ድግስ ብዬ ነተኛ እና ምንም ያልነኮም እንድታውቅልኝ ፈልጋለሁ እሺ ምንም ያልነኮም ምን ያልነኮም ከላማክ መባጣሽ ትችላለህ ምን ያልነኮም ምን ባላላኩ ስንት ዓመት ሆነህ ከተጣሉ ሶስት ዓመት እኔ ሶስት ይኸው አፉ ያዙ አንተ እሱ አራት ዓመት ያለች እሱ 3 ዓመት አለ አሁን በዚህ ውስጥ ነው እንደዚህ የዘፈረው በእናትህ እኔ ነጥቡ እያስኩ ነው አንተ ዝም ብለህ ትልቅ እያለ ነው ይሄኛው እሺ አንተ 3 ዓመት 3 ዓመት ነው አልጋ ከለየን ማለት ነው 3 ዓመት ሞልቷል አልጋ ከለያቸው
ወግሶ ዳኛ ኢና ጋማ ማጣት ከጀመረች ራሱ እኮ 4 ዓመት ይሆነ ምን ያዝ ነጥብ ምን ያላችሁ ምንድን ያልከው? ቆይ ይኸውልህ እንዳይነው ቆይ ስንት ያልክ ምን እናንተ ያልተፈርክ እኔ ምን ያልከው? ንጹህ ነው ይሄን መፈተሽ ትችላለህ። ንጹህ ነው። እሺ አሁን መፈረጃ ሰዓት ደርሰናል። ግራና ቀኝ ነው አይተህ በቀኝ በኩል ስንመለከት አንቀጽ 885,000 ላይ እንደምትጽፈው መስካሪ ፈረንጁ ለብሶ በትዳር መሀል ላይ ዝሙት በመፈጸሙ አጥባል ፈልጌ ያለ ምኑ ፍጻሜ ነው። በሰው ባለቤት ላይ ዝሙት በመፈጸሙ ፈልጌ አይደለም። ተው በእናታችሁ ፈልጌ አይደለም። እሺ 4 ዓመት ሙሉ በድብቅ በየ3 ሳምንቱ በመደፈሩ ቤተሰብ ጋር ከማስተኛቱ እና በኖርማል ነው። ህልሜ አልደፈርኩም። የሰው ሚስት ለማፋታት በመዘጋጀቱ ፍርድ ቤቱ 10 ዓመት ፈርዶ እና ላይ በውስጥ ያልቅስ ምን አለ አንተ ቢስንቲር ቁጥር ያደርገ እንደዚህ ነው ብቻ ወሰድኩ። እሺ በውስጥ ያልቅስ እንዳው ፈርዶ ይግባል ወሽቷል። እሺ አንቀጽ 45,000 ላይ እንደምትጻፈው እሺ ባንበት ተብሎ ምኞት ባለቤቷ ላይ 4 ዓመት ሙሉ በየሳምንቱ ዳቦ በመከፋፈሏ ፍርድ ቤቱ ግራና ቀኝ ነው አይቶ ተመልክቶ በፈጸምሽው ወንጀል አንቺ ዳቦ በመከፋፈልሽ ዝም ብለሽ 4 ዓመት ሙሉ ዝም ብለሽ በመስጠትሽ በድብቅ በስውር በመስጠትሽ ዛሬ 5 ዓመት ጨለማ ክፍል ውስጥ ተፈርዶብሻል። አንድ ላይ ነው ትምህርት ቤት አቤት ይጀበሩ 5 ዓመት ነው አቤት እውነትና ጭስ ተደብቆ አይቀርም። እሺ እውነት ጭሶ ተደብቆ አይቀርም። ከምናሽ ወጣ ውርደታ ተቀበሉ። ለመጨረሻው ቃርጤ ሰበሩ ሰማው አቤት አልዝም ሚስትህ በህልም ስትደፈር ጸጥ ብለህ በማየት ሚስትህ በህልም በመደፈር ጸጥ ብለህ በማየት እሺ 3 ዓመት ሙሉ አልጋ በመለየት እሺ ፍርድ ቤቱ ነፃ በ10,000 ብር ዋስ አስወጥቷል። 10,000 ብር ይሁን። እሺ እሱንስ ማን ነው እንቺ እነዚህ መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።